ሰላም ውድ ተመልካቾቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ፕሮግራም መጥቻለሁ። ፕሮግራሜን ከመጀመሬ በፊት ቻናሌን ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሱ። ዛሬ ይዤላችሁ የመጣሁት ፕሮግራም ጄላቲን ስለተባለው የተፈጥሮ ፕሮቲን ይሆናል። ጄላቲን የተፈጥሮ ፕሮቲን ሲሆን ይህም የሚገኘው በእንስሳት ቆዳ፣ በአጥንት እንዲሁም ደግሞ በእንስሳት ተያያዥነት ባላቸው ሌሎች ሕዋሳት ይሆናል። በአብዛኛው የሚገኘው በሚከተሉት እንስሳት ውስጥ ይሆናል። ለምሳሌ በላሞች፣ በአሳማዎች እንዲሁም ደግሞ በአሳዎች ውስጥ ይገኛል። ይህ ግብአት የተለያዩ ነገሮች ይሰሩበታል። ለምሳሌ አሁን ምንድነው ከአሳማ ስጋ የተፈጩ አጥንቶች እንዲሁም ፀጉራቸው ያልተጣሩ የእንስሳት ቆዳዎችን፣ ጅማቶችን ያካትታል። ይህ ንጥረ ነገር ወደ ግብአት የሚቀየረው በተለያዩ መንገዶች ሲሆን ከነዚህም አንዱ በመቀቀል ይሆናል ማለት ነው። መቀቀል ማለት ለምሳሌ የተሰበሰቡትን የተለያዩ ሕዋሳት ወይም ደግሞ ቆዳ ሊሆን ይችላል፣ አጥንት ሊሆን ይችላል፣ በመፍጨት አንድ ላይ በመቀላቀል የመቀቀል ሂደት ይሄዳል ማለት ነው። ስለዚህ እነዚህ ሕዋሶች ከተቀቀሉ በኋላ ምንድነው የሚያደርጉት? ለምሳሌ አሁን ጅማቶች አሉ፣ ፀጉራቸው ያልተጣሩ እንዳልኳችሁ፣ እንዲሁም ደግሞ ፀጉራቸው ያልተጣሩ ቆዳዎች አሉ። ስለዚህ እነዚህን ነገሮች ያካትታል ማለት ነው። ይህ ንጥረ ነገር ወደ ግብአትነት የሚቀየረው በተለያዩ መንገዶች ሲሆን ከነዚህም አንዱ መቀቀል ነው። በሚቀቀልበት ጊዜ ወደ ዝልግልግ ፈሳሽነት ይቀየራል። ፈሳሹም ወደ ጄልነት በከፍተኛ ቅዝቃዜ ከተቀየረ በኋላ በመፍጨት ያንን ጄል በማድረቅ በመፍጨት ወደ ዱቄትነት ይቀየራል። የተገኘው የጄላቲን ዱቄት ቀለም የሌለው፣ ጣዕም የሌለው እንዲሁም ደግሞ ሁለገብ ንጥረ ነገር ሆኖ ይዘጋጃል። ይሄ ማለት ምንድን ነው? ሁለገብ ማለት ለምሳሌ አሁን በፈሳሾች ሊሆን ይችላል፣ በተለያዩ ጥሬ ነገሮች ሊሆን ይችላል። በእነሱ ውስጥ ለመጨመር ይመቻል ማለት ነው። ምክንያቱም ጣዕም ከሌለው እንዲሁም ደግሞ ምንም አይነት ቀለም ከሌለው ሁሉም ነገሮች ላይ ይጨመራል ማለት ነው። የሚዘጋጀው ንጥረ ነገር የሚጨመረው በተለያዩ ምግቦችና መድኃኒቶች እንዲሁም ደግሞ የመዋቢያ ክፍሎች ውስጥ በሰፊው ጥቅም ላይ ይውላል። ይህ ንጥረ ነገር የሚካተትባቸው ምግቦች የተለያዩ ነገሮች ናቸው። ለምሳሌ አሁን በማንኛውም ማስቲካ ላይ ጄላቲን ይገባል። ይሄ ማለት ምንድን ነው? ብዙ ጊዜ አሁን ሁላችንም ማስቲካ በምናኝክበት በምንበላበት ጊዜ ማስቲካ ጾም የለውም ወይ ደግሞ ማስቲካ እንደዚህ ነው፣ ይሄ ማስቲካ የለውም ምንም ነገር እያልን እንላለን። ግን ብዙ ጊዜ አሁን በተለምዶ ኢትዮጵያ ውስጥ የምናውቀው ሁላችንም ያው ልጅ እያለን ሁላችንም የምንለው ማስቲካ የሚሰራው ከድመት አንጀት ነው እንዲሁም ደግሞ ከውሻ አንጀት ነው እያልን የተለያዩ እንትኖችን መላምቶችን እንሰጣለን። ግን ያ ሳይሆን በማስቲካ ውስጥ ያለው የአሳማ ስጋ ወይም የአሳማ አጥንት እንዲሁም ደግሞ የተለያዩ እንስሳቶች ቆዳ ይሆናል ማለት ነው። ስለዚህ ማንኛውም ማስቲካ ጄላቲን ይይዛል። ይሄ ማለት ጾም ያለው ወይም ጾም የሌለው ብለን የምንከፍለው ማስቲካ የለም ማለት ነው። ሁሉም ማስቲካ ስጋን ይይዛል። ይሄ ደግሞ ስጋ የሚይዘው ደግሞ ምንድነው? የአሳማ ስጋን ይሆናል በዋናነት። ምክንያቱም በብዛት አሳማ ስጋ ጥቅም ላይ ይውላል ማለት ነው በእነዚህ አይነት ምርቶች፣ እንዲሁም በከረሜላዎች ላይ፣ ማንኛውም አይስክሬም ላይ፣ ኬኮች ላይ። ምክንያቱም ይሄ የሚጠቅመው ለምንድን ነው? እንትኖቹ ወይም እነዚህ ምርቶቹ ሪላክስ እንዲያደርጉ ወይም ደግሞ እንዲለጠጡ ረዥም ሰዓት ላይ የጄልነት ባህሪ እንዲኖራቸው ስለሚያደርግ ጄላቲን የሚደረገው ለዛ ነው ማለት ነው። አሁን ለምሳሌ ማስቲካ በብዛት ያው እንደ ጄላቲን ስለሚሆን በምናኝክበት ጊዜ የተለያዩ የስጋ ምርቶችን ይይዛል ማለት ነው። እንዲሁም ደግሞ ኬኮች ላይ፣ የተለያዩ የሚዋጡ መድኃኒቶች ላይ እንዲሁም የሕክምና ምርቶች ላይ ይገኛል። ለምሳሌ ሊፕስቲኮች ላይ የመዋቢያ ክፍሎች ውስጥ ማለት ነው ሊፕስቲክ ላይ ይገባል። ምክንያቱም የምንቀባው ሊፕስቲክ ብዙ እንዲቆይ የጄላቲን ባህሪ እንዲኖረው ያደርጋል። እንዲሁም ደግሞ ሻምፖዎች፣ ፀጉራችን የምታጠባቸው የተለያዩ ሳሙናዎችና ምርቶች እንዲሁም የፊት መዋቢያ ነገሮች ውስጥ ይጨመራል ማለት ነው። ስለዚህ ምግብ ላይ ወይም ማንኛውም ነገር ላይ የዚህን ፕሮዳክት ወይም ደግሞ የዚህን ምርት ለማወቅ ካርቶኖች ላይ ለማወቅ ወይም የምርቶቹ ሌብል ላይ ለማወቅ ምንድን ነው ማለት ነው ዲኔቸርድ ኮላጅን ተብሎ ይታወቃል ማለት ነው። ይሄ ማንኛውም ምርት ላይ ይጽፉታል። ዲኔቸርድ ኮላጅን ያው በተለያዩ ፋብሪካዎች ተቀነባብሮ የተሰጠው ስም ስለሆነ ዲኔቸርድ ኮላጅን የሚለው ካያችሁ ይሄ ነገር ስጋን የያዘ ወይም ደግሞ አጥንት የተጨመረበት እንዲሁም የተለያዩ የአሳማና የሌሎች እንስሳት ስጋዎችን የያዘ መሆኑን ማወቅ አለብን ማለት ነው። ፕሮግራሜን ስላዳመጣችሁኝ አመሰግናለሁ። ቻናሌን ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሱ። ሰላም ሁኑ።